አደራችሁ? አብረን እንውላለን። ውሎዬን በጥቂቱ አሳያችኋለሁ እና ያለን እስቲ ውሏችን ምን እንደሚመስል እና ከዛ በኋላ አሁን እንግዲህ ባይብል ስተዲ ያደረግን ነው ያጠናነው የመጽሐፍ ቅዱስ ጥቅስ ማለት ምዕራፉ ሰቆቃወ ኤርምያስ ነው። ከምዕራፍ 1 እስከ ምዕራፍ 5 ነበር ያነበብኩት። እዚህ ጋር ምን ይላል? መንገዳችንን መርምረን ፈትን፣ ወደ እግዚአብሔር እንመለስ፣ ልባችን ከእግዚአብሔር ጋር በሰማይ ወዳለ ወደ አምላካችን እናንሳ። እንዲህ እንበል፣ አምፀናል፣ ኃጢአትም ሰርተናል፣ አንተ ይቅር አላለህንም እያለ ይቀጥላል። እና በጣም ደስ የሚል እግዚአብሔርን ቃል አጠናን። ከዛ ሚቲንግ ኦር ይሄ ጆርናል እንደሚለው እንዴት ነበረ ሳምንታችን የሚለውን ራሴን ገመገምኩኝ። እንደዚህ አይነት ማስታወሻ ካላችሁ ሚቲንግ ከራሳችሁ ጋር በደንብ አድርጉ እና በጣም ጠቅሞኛል። እኔ እውነት ያው እዚህ ጋር ብዙ ጊዜ ሚቲንጎችን አደርጋለሁ ከራሴ ጋር እና አሪፍ ነው ሚቲንግ ማድረግ። ራሳችሁ ጋር ሚቲንግ አድርጉ እና ሚቲንግ አድርገን ያው ጨርሰናል። ኦልሬዲ ይሄን ሳደርግ ሰዓቱ በጣም ሄዷል እና ምሳ ልንሰራ ነው። ጀስት እንደ አጋጣሚ ነው እንግዲህ። ከዛ ምሳችንን መሰራራት ነው የጀመርነው። ሽንኩርታችንን ክትፍ አደረግናት። ከዛ ያው ወጣችንን በደንብ አድርገን መስራት ጀመርን። ከዛ ምሳችን ደረሰ። ምሳችንን ብድት አደረግን። ከበላን በኋላ ያው እንግዲህ ቡናችንን ወደ መጠጣት ጠጣን። የመጀመሪያ ቀን ቪዲዮ ነው። እሺ በደንብ ሰፋ አድርጌ እሰራለሁ። እንግዲህ ቡናዬን ጠጣው። ቡናን ጠጣ ቡናዬን ጥጥት አደረግኩኝ። ይሄን ይመስላል ውሎዬ። ቴንክ ዩ ፎር ዋቺንግ። ሰብስክራይብ አድርጉ። ይሄ የመጀመሪያ ቀን ቪዲዮ ነው። በደንብ ሰፋ አድርጌ እሰራለሁኝ ከዚህ በኋላ። እወዳችኋለሁ።